ስታገቡ የዛን ሰው ፓስትም ነው የምታገቡት። የዛችን ሴት ትናንትናዋንም ነው የምታገባው። ከቤተሰቦቿ ጋር ያላትን የፋሚሊ ዳይናሚክስም ነው የምታስገባው። ይሄ ሁሉ ወደ አንድ ቤት ሲመጣ ብዙ ኮንፍሊክት፣ ብዙ ክላሽ ይፈጥራል። እንዴት መጣላት እንዳለብን፣ እንዴት ግጭትን ማስተናገድ እንዳለብን አናውቅም። ተከድኖ ይብሰል ነው የትናንትናው ጉዳይ። የሪሌሽንሺፑ ጉዳይ፣ ከቤተሰቡ ጋር ያለው ጉዳይ፣ የልጅነቱ ጉዳይ ሳይታከም ነው ወደ ትዳር የሚመጣው። ሰው ትዳር ፌል ሲያደርግ መጀመሪያ የሚመጣለት ምንድነው? ዘንድሮ እኮ ፍቅር የለም ይላል። ኖ ፍቅር መግደሉ አይደለም። ስለ ትዳር በተደጋጋሚ ሲነገሩ የማትሰሟቸው ነገር ግን እናንተ ብታቋቸው በጣም ወሳኝ የሆኑ ነገሮች አሉ። አንዳንዶቻችሁ ወደ ትዳር ለመግባት ዱብ ዱብ እያላችሁ ይሆናል። አንዳንዶቻችሁ ያው የማይቀር ነገር ሊሆን ይችላል። ፍላጎት ያላችሁ በጣም ብዙ ሰዎች እንደሆናችሁ አውቃለሁ። ወደ ትዳር ለመግባት ስታስቡ ግን ምን ማወቅ አለባችሁ ወይም ምን አይነት የአእምሮ ዝግጅት ያስፈልጋችኋል የሚለውን በተወሰነ መጠን ዛሬ ልንገራችሁ። አንደኛው ትልቁ ነገር እኔ መታወቅ አለበት ብዬ የማስበው ፍቅር ብቻውን በቂ አይደለም። ትዳር ለመመስረት አፈቀርኳት አፈቀርኩት ስላልሽ ብቻ ፍቅር ካለ ሌላ ምን ያስፈልጋል ብላችሁ ፍቅር ብቻውን የሚለውን አስምሩልኝ። ለትዳር ብቸኛ መስፈርት እንደሆነ አስባችሁ የምትገቡ ከሆነ በጣም በብዙ ዋጋ ትከፍላላችሁ። ፍቅር ብቻ አይደለም የሚጠይቀው። ትዳር ትልቁ ነገር ማስተዋል ይጠይቃል፣ ጥበብ ይጠይቃል። መጽሐፍ ቅዱስ እንደሚለው ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። ዕውቀት የጎደለው ቤት፣ ማስተዋል የጎደለው ቤት የፈለገው ብትፋቀሩ፣ የፈለገው ገንዘብ ቢኖራችሁ፣ የፈለገው ሰው ሁሉ ዋው ፐርፌክት ካፕልስ ቢላችሁ ቤቱ መፍረሱ አይቀርም። ምክንያቱም በዕውቀት ነው፣ በማስተዋል ነው። እንዴት ትዳርን መምራት እንዳለብን እማናውቅ ከሆነ at the end of the day ትዳሩ ይፈርሳል ማለት ነው። ስለዚህ ፍቅር ብቻውን በቂ አይደለም። በጣም ብዙ የሚያስፈልጉት ነገሮች አሉ። የስነ ልቦና ዝግጅት ይፈልጋል፣ ፋይናንሻል ዝግጅት ይፈልጋል፣ የእድሜ ዝግጅት ይፈልጋል። እንደገና ደግሞ እንዳልኳችሁ ጥበብ ይፈልጋል። ከኢሎስ ወይም ደግሞ ከባል ወገን ከሚስት ቤተሰብ ጋር ባለ ግንኙነት እንዴት ማኔጅ ማድረግ እንዳለብን ማወቅ ይፈልጋል። የልጆች አስተዳደግን በተመለከተ መረዳት ይፈልጋል። የወሲብ ህይወታችን እንዴት አድርገን ማኔጅ ማድረግ እንዳለብን ከትዳር አጋራችን ጋር ስለሱ መነጋገር ይፈልጋል። ይሄ ሁሉ ነገር በሌለበት በጎደለበት just because ስለተፋቀራችሁ ብቻ ትዳሩ ሰክሰስፉል ይሆናል ማለት አይደለም። ብዙ ሰዎች እየተፋቀሩ ይለያያሉ። ኮሙኒኬሽን ይጠይቃል። በጣም ክሩሻል ነገሩ ደግሞ ቢያንስ ተጋጭቶ ግጭትን በአግባብ መፍታት ይጠይቃል ትዳር። አያችሁ፣ እኛ ሴሌብሬሽኑን፣ ድግሱን፣ ሰርጉን ለሱ ያሰብነውን ያህል ትዳሩን እንዴት ማስቀጠል እንደምንችል፣ እንዴት ማኔጅ አድርገን ከዛ ሰው ጋር መኖር እንደምንችል ብዙ እየተማርን አይደለም የመጣ ነው። አግባ ይባላል። ትዳር ጥሩ ነው ይባላል። ለመዋለድ ብቻም አንዳንዱ በቃ ዘር ለመተካት ይላል። የስ ዘር ይተካል፣ ልክ ነው። ግን ከዛ ባለፈ ትዳር በጣም ብዙ ነገር ነው። ኢንጆይ የምታረጉት ነገር እንዳለ ሁሉ ትዳር ውስጥ at the same time ደግሞ ኮሚትመንት ይጠይቃል፣ ስራ ይጠይቃል። ሰርግና ትዳር አንድ አይደሉም። ሰርግ ሴሌብሬሽን ነው፣ ድግስ ነው። ትዳር ግን የእድሜ ዘመን ኮሚትመንት ነው፣ ኃላፊነት ነው። ሰርግ ባይኖርም ትዳር ይኖራል። ትዳር ሳይኖር ግን ሰርግ አይኖርም። ሰው የሚሰርገው ለመጋባት ሲያስብ ነው፣ ትዳር እንዳለ ሲያውቅ ነው። ቀን ተቆርጦ ነው አይደለ? አብሮ ለመኖር ሲታሰብ በማዘጋጃም በሃይማኖታዊም በቀበሌም ሄዳችሁ ተፈራርማችሁ ብቻ መደገስ የፈለገ ይደግሳል፣ መደገስ ያልፈለገ መቅረት ይችላል። ሰርግ ያለው ትዳር ስላለ እንጂ ትዳሩ ባይኖር ሰርጉ አይኖር። ትዳር ለሰርግ ማንዳቶሪ፣ ሰርግ ግን ለትዳር ማንዳቶሪ አይደለም። የትኛው ላይ ነው ፎከስ ማድረግ ያለብን? ሁሌ ያለው ክሩሻል የሆነው እዚህ ፖይንት ላይ the same denominator ምንድነው? ትዳር። ስለዚህ ትዳሩ ላይ ነው ፎከስ ማድረግ ያለብን።
አሁን እኛ የሚያስጨንቀን ምንድነው? ከትዳሩ ይልቅ ሰርጉ፣ ሴሌብሬሽኑ፣ ማብላት ማጠጣቱ፣ መጨፈሩ፣ ፎቶሹቱ፣ ብራይደሉ፣ ገአቱ፣ ድግስ ላይ ሞር ፎከስድ ሆነን ሞር ኮንሰርንድ የሆነው እሱ ነው። ሰው ይጋባል፣ አት ዘ ሴም ታይም የመጋባቱን ያህል ይፋታል። ይሄ የመታየቱ ነገር ላይ ፎከስ አድርገናል። ሱፐርፊሻል የሆነው ነገር ላይ፣ ስራ የማይጠይቀው ነገር ወይም ለቀናት ብቻ ስራ የሚጠይቀው ነገር ላይ ፎከስ አድርገን ላይፍ ታይም ኮሚትመንት፣ ቆራጥነት፣ መሰጠት የሚጠይቀውን ላይፍ አብሮ መኖር ላይ ግን እሱ ላይ ደክመናል ማለት ነው። ያን ያህል የአእምሮ ዝግጅት አድርገን ነው የምንገባው ብዬ አላስብም። በጣም ኢምፖርታንት የሆነ ነገር ኮሚኒኬሽን ነው ትዳር ላይ። እንዴት መነጋገር እንዳለባችሁ ካላወቃችሁ፣ እንዴት ሐሳብን ማንሸራሸር እንዳለባችሁ ካላወቃችሁ ከባድ ነው የሚሆነው። ትልቁ በቤት ውስጥ ያለ ችግር ሰዎች እንዴት ግጭትን መፍታት እንዳለባቸው፣ እንዴት ልዩነትን በአግባብ ማስተናገድ እንዳለባቸው አናቅም። ብዙዎቻችን ትራውማችን አለ፣ የትናንትና ታሪካችን አለ፣ አስተዳደጋችን አለ፣ ቁስላችን አለ፣ ያለፈ የፍቅር ህይወታችን አለ። እሱን ሁሉ ይዘን ወደ ትዳር ስለምንመጣ ብዙ ያልታከሙ ነገሮችን ደግሞ ትዳር ስለሚገልጥ ሪቪል ስለሚያደርግ በመሃል የሆነ የሐሳብ ልዩነት ሲመጣ ኮንፍሊክት ይመጣል። ኮንፍሊክቱን እንዴት ነው ሪዞልቭ የምናደርገው? እንዴት ነው ግጭትን በአግባብ ፈተን ቤታችንን የምንሰራው የሚለውን አልተማርንም ወይም የነገረን ሰው የለም። በመሃል ከዛ ደግሞ ኢጎ ያስቸግረናል። ለማሸነፍ እንፈልጋለን። የተሻለን መሆናችንን ማሳየት እንፈልጋለን። የምናዳምጠው ለማሸነፍ ሐሳብ ለመስጠት ነው እንጂ የዛን ሰው ሐሳብ ለመረዳት ስላልሆነ ብዙ ጊዜ መጨረሻ ላይ በኃይለኛ ግጭት፣ የመጀመሪያው ግጭት፣ ከዛ በኋላ በንግግር የመጣ ግጭትን እየወለዱ መጨረሻ ላይ ብዙ የተወላለዱ ችግሮች ይከማመሩና መፍትሄ አተን ይጠራቀማል። ከዛ ቢተርነስ ይመጣል፣ መራርነት ይመጣል። ድምፅ ሁላ ሊያስጠላን ይችላል። የፓርትነራችን ሴትም ልትሆን ይችላልሽ፣ ባልም ልትሆን ይችላል። ከዛ ተሞክሮ የሆነ ሰዓት ላይ መኖር አልቻልኩም ወደሚል ይመጣል ማለት ነው። ኮሚኒኬሽን በጣም ቫይታል። ሰው መግባባት ካቃተው፣ መግባባት ማለት ግዴታ አንድ ሐሳብ ሊኖረን ይገባል አይደለም። ኦፍ ኮርስ አይኖረንም። በሁሉ ነገራችን እኮ የተለያየን ሰዎች ነን። ጾታችን ብቻ አይደለም የተለያየው፣ አስተሳሰባችን፣ ባክግራውንዳችን፣ አስተዳደጋችን፣ የትምህርታችን ሁኔታ፣ ጓደኞቻችን፣ ያደግንበት ቦታ፣ ኤቭሪቲንግ የሁሉ ማንነታችን ላይ ኢምፓክት አለው፣ አሻራ አስቀምጧል። ስንት ዓመት ሙሉ ለብቻዬ ነው የኖርኩት፣ ስንት ዓመት ሙሉ ለብቻው ነው የኖረው። በሌላ ኢንቫይሮንመንት ውስጥ ነው የኖርኩት። ከዛ ስንመጣ ወደ አንድነት ስንጋባ ይሄ ሁሉ ነገር ክላሽ ነው የሚያደርገው። እይታችን ይለያያል። ነገሮችን ለመፍታት የምንሄድበት መንገድ ይለያያል። አንዳንዱ በኩርፊያ ነው፣ አንዳንዱ ቶሎ መናገር አለብኝ ይላል፣ አንዳንዱ የቤተሰብን ጉዳይ በተመለከተ ኖ እናቴ ቤታችን መኖር አለባት ይላል። አይ ሌላኛው ደግሞ በፍጹም ቤተሰቦቻችን አንድ ሰፈር ራሱ መሆን የለባቸውም ይላል። በመሃል እነኚህ ልዩነቶች ግጭት ያመጣሉ። ከጓደኛ ጋር በተገናኘ፣ ከሱስ ጋር በተገናኘ እነኚህ ኮንፍሊክቶች እንዴት ነው የምንፈታው? ለመግባባት ነው ወይስ ለማሸነፍ? ከኢጓችን እኮ ሰላማችን ይበልጣል። እንዴት እንደዚህ ትናገርኛለች? እንዴት ማን ስለሆንክ ነው አንተ እንደዚህ የምታረገው? ያንተ ፍላጎት ብቻ ነው ወይ የሚጠበቀው? አንቺ ብቻ ነሽ ወይ ተሰሚ እዚህ ቤት አይነት የለም። ከቤቱ ይልቅ ፐርሰናል ወደ ሆነው ነገራችን የራሳችንን ኢንተረስት ለማስጠበቅ ስንሞክር ይሄ ትዳር ውስጥ መኖር አለበት የሚባለው ይሄ ለሌላው አጋር ቦታ መስጠት፣ ሌላው እንዲያሸንፍ ማድረግ የሚባለው ነገር ይጠፋል። እኔም የራሴን ትክክለኛነት ለማረጋገጥ ለማሳመን ሲሄድ፣ እሱም የራሱን ትክክለኛነት ለማረጋገጥ ለማሳመን ሲሄድ ከዛ ኃይለኛ ግጭት ውስጥ እንገባለን። ግጭቱን መፍታት ያቅተናል። ከዛ እንደዚህ አይነት ግጭቶች ሳይፈቱ ሲጠራቀሙ ደግሞ ኃይለኛ ኤክስፕሎሽን፣ ኃይለኛ ልክ እንደ እሳተ ገሞራ ነው ተናውጦ ሲወጣ ከባድ ችግር
ልጆች ካሉ ደግሞ የባሰ ዳሜጅ። እንዴት መጣላት እንዳለብን እንኳን ማናቅ ከሆነ ትዳራችን፣ ሪሌሽንሺፓችን ምንም ነገር ላይ ኮሚኒኬሽን በጣም ወሳኝ ነው። ያለበዚያ እንዴት መጣላት እንዳለብን፣ እንዴት ሐሳብ ልዩነትን መቀበል እንዳለብን፣ እንዴት ሌትስ አግሪ ቱ ዲስአግሪ እኮ አለ። በቃ ባለመስማማት ውስጥ መስማማት ይቻላል። በእያንዳንዱ ነገር አንድ አይነት ሐሳብ እንዲኖረን ኤክስፔክት አይደረግም። ኢንፋክት የተለያየ ሐሳብ መኖሩ ራሱ ጥሩ ነው። ሁሌ አንድ አይነት ሰዎች ስንሆን እኮ ከባድ ነው። የተለያየ ዳይሜንሽን መታየቱም ቆንጆ ነው። በሁሉም ግን እኔ ካልበለጥኩ፣ እኔ ተሻልኩ ነኝ፣ እኔ እንደዚህ ካላረኩ፣ እኔነት ከበዛበት ትዳር በቃ ይታመማል። ስናገባ እኮ ሁሉን ነገር ነው የምናስገባው። የዛን ሰው ቻይልድሁድ ትራውማውን፣ የልጅነት ቁስል፣ የቤተሰቡን ሁኔታ፣ አስተዳደጉን፣ ባህሪውን፣ ያልተገራ ነገሩን፣ ኪሱን፣ ሁሉን ነገር ነው የምናስገባው። ነው ትዳር የሚያክም ይመስላል ብዙ ሰው። ኖ ትዳር አያክምም። እንደውም ትዳር ይገልጣል። የታመመን ነገር ይገልጣል። ምናልባት ያመረቀዘ ቁስል ሳይታከም ሽፍንፍን የተደረገ በጊዜያዊ ስሜት ፍቅር በሚመስለው ማለት በዛ ነገር ኮት የተደረገ ነገር ግልጥ ያደርጋል። ለምን? ትዳር ቨልነረብል የምንሆንበት ቦታ ነው። ራሳችንን ግልጥ አድርገን የምናሳይበት ቦታ ነው። ሰውነታችንን ብቻ አይደለም ለዛ ሰው የምናጋራው፣ ስሜታችንን ነው የምናሳየው። ሰውነታችንን ብቻ አይደለም። ስለዚህ ስሜታችን ደግሞ ያመረቀዘ ነገር ካለ፣ የደማ ነገር ካለ ያ ሰው ያያል። ስለዚህ we are giving him power ማለት ነው። you are giving her power። ምን የማረክ ፓወር? አደገኛ ሰዎች ከሆኑ ዌፐናይዝ ሊያደርጉት ይችላሉ። ያ ቨልነረብል ሆነን ያሳየናቸውን ያዩትን ድካማችንን ሊጠቀሙበት ይችላሉ፣ እኛን ለመጉዳት በግጭት ሰዓት፣ ወይም እኛም ልንጠቀምበት እንችላለን። ቁስል ይነካካል፣ ሊያመረቅዝ የሚችልበት ቦታ ምን ራስን የማዳን ጀርኒውን ጀምሮ ቢገባ ጥሩ ነው። እኔ ሂሊንግ እሰ ጀርኒ ብዬ ነው ማምነው። መዳን ከልጅነት ቁስል፣ ከትናንትናው የብሬክአፕ ወይም ደግሞ የፍቅር ግንኙነት ህመም፣ ከቤተሰብ አስቀያሚ ከሆነ ዳይናሚክስም ከመጣን እሱን የማስተካከል የኛ ኃላፊነት ነው። we are responsible። እያንዳንዳችን የየራሳችን ኃላፊነት አለብን። ስናገባ ያ ሰው ቴራፒስታችን ሊሆን አይችልም። ባሌ ነው ሊሆን የሚችለው፣ ሚስት ናት ልትሆን የምትችለው። ግን ምንድነው አንዳንድ ጊዜ ደግሞ እነሱን ልናደክም እንችላለን፣ ወይም ደግሞ እኛ ልንደክም እንችላለን። ስለዚህ በዚህ ጊዜ ምንድነው በጣም ጥሩ ነገር የራሳችን ሰርክልም ሊኖረን ይገባል። ጓደኝነት ሰርክል፣ አብረን ጊዜ የምናሳልፋቸው ሰዎች ይኖራሉ፣ መኖርም አለባቸው። ያለበዚያ ሁሉን ነገር አንድ ሰው ላይ ስንጠብቅ ሞር ሎንሊ እየሆነን እንመጣለን። የብቸኝነት ስሜት እየተሰማን ይመጣል። ምክንያቱም አንድ ሰው ብዙ ነገር መሆን አይችልም፣ በርናውት ይሆናል እሱም። እኛም ብዙ እንጠብቅና የጠበቅነው ነገር ሳይሆን ሲቀር እንደክማለን። ጓደኛ ማግኘት አለብን፣ ሆቢ ሊኖረን ይገባል፣ የምንዝናናበት፣ አእምሯችን ዘና የሚልበት ዩሲ። ስለዚህ ከአንድ ሰው ጫንቃ ወይም የአንድ ሰው ሸክም ከመሆን ነገሮች ዲስትሪቢዩትድ ይሆናሉ ማለት ነው፣ ይከፋፈላሉ። ሁሉን ነገር ለአንድ ሰው እንሰጥና ያ ሰው ክብድ ብሎት የምንፈልገውን ነገር ሳይሰጠን ሲቀር ዲስአፖይንትድ ልንሆን እንችላለን። እና ምክንያቱም ያም ሰው ደግሞ ፍላጎት አለው እኛ የምንፈልገው ትኩረት፣ ፍቅር፣ እንክብካቤ፣ ፕሮቪዥን ያም ሰው ይፈልጋል። ስለዚህ ጫና ስንሆንበት እንደውም ፉል ፖቴንሻሉን እንዳያወጣ ልንከለክለው እንችላለን። በጣም የሚያስጠላ ዊርድ የሆኑ ሀቢት ይኖራቸዋል። ጥርስ ለምሳሌ ጥፍር መብላት፣ ሲያኝኩ ድምጽ ማውጣት ማለት ስትረስ ሲሆኑ እየበሉ መጣል። አንዳንዱ ጥፍሩን ራስ እንደዚህ ሊያረግ ይችላል። ጥርሱን የሚያንኮራፋ ይኖራል። ሲበላ አፉን ከፍቶ ምግብ እየታየ ሊበላ ይችላል። ሴትም ሆነች ወንድ። በጣም የሚያጠባጥቢ አለ ገበታ ላይ።
እዚህ ጋር ዶሮ ነው እንደበላው ምናምን የሚያስብል ማለት ነው። ብዙም አትወዷቸው ሀቢቶቻቸውን ነው የምታስገቡት ስታገቧቸው። የእናንተም እንደዛ obviously እነኚህ ነገሮች በተለይ በተጋባችሁ የተወሰኑ አመታት ውስጥ የጥል መነሻ ሊሆኑ ይችላሉ። እውነታው ግን ያንን ሰው መቀየራችሁ ያንጠባጥባል፣ ምንም ታንኮራፋለች፣ የሆነ ስትበላ አፏን ያለች ነው የምትበላው። you know what እኔ ራስ ስበላ እንደዛ እንደምበላ አየው ራሴን ቀርጬ ያየሁትና አላቅም ነበር። እሱ ባሌ ተናግሮኝ አያቅም ነበር። ግን አወዝ ላይክ እኔ ብዙ ኮምፕሌን የማረግበት ነገር ነበረኝ። እንደዚህ ነው የምታረገው እንደዛ ነው። እሱ ስለማይናገረኝ ነው እንጂ ለካ የራሴም አለ። የራሴን ጉድ አስቀምጬ ነው ነው ምን ልላችሁ ነው፣ ሁላችንም we all have that weird habit በቃ እነሱንም በቃ እያዩ በሰላም መኖር መቻል ነው ትዳር። ልዩነትን አክሴፕት ማድረግ መቻል ነው ትዳር። ያንን ሰው ከነ ምናምኑ ከነ ግሳንግሱ ከነንከኑ ከነ ችግሩ መቀበል ነው ትዳር። እኛ ራሳችን ለራሳችን ራሱ ስንት የማይመች ባህሪ ያለን አይደለ? ለራሳችን ተውት፣ ለሰው ለራሴ ስንት እኮ የሚያስጠላ አስቀያሚ የሆነ ባህሪ አለኛ ነው ያውቀዋለሁ። ለምሳሌ ከራሴ ጋር ግን አልፋታም አልለያይም ቢካዝ ራሴ ነኝ። ትዳርም እንደዛ ነው በቃ ምንም ማረጋችሁ። ትዳር ነጥብ የምናስቆጥርበት ሜዳም አይደለም። አይኖ ይሄንን ስናገር ተስፋ የሚያስቆርጥ ይመስላል፣ ግን ባይዘዌ ማለት ነው አንዳንዴ ትዳር ውስጥ ምንድነው 50-50 አይደለም። እንደውም አንዳንዴ ሳይሆን ኖ most of the time 50-50 አይደለም። የሆነ እየተመዛዘንን ኖ የኔ አሁን ይሄን ያህል አድርጌያለሁ፣ እቃ ጥቤያለሁ፣ ልጁና መግቤያለሁ፣ ከትምህርት ቤት አምጥቻለሁ፣ እንደዚህ አድርጌያለሁ፣ አንተ ምንድነው ያደረከው? ሶ you do this ግዴታ 50-50 ሆነ አለበት። shared responsibility ነው፣ የጋራ ኃላፊነት ነው። ስለዚህ አንተም ይሄን ያህል ስራ ምናምን የምንባባልበትም አይደለም። unfortunately አንዳንዴ ኃላፊነታችን 20-80 70-30 40-60 እንደ ኮንዶሚኒየም ሊሆን ይችላል። ትዳር ያላችሁን ቁጭ ታረጋላችሁ፣ የምትችሉትን ትችላላችሁ፣ የምታደርጉትን ታደርጋላችሁ። ያኛውም ሰው እንደዛ እንጂ ፉክክር የምታረጉበት አይደለም። በቃ እየተጋገዛችሁ ትኖራላችሁ። ሼርድ ሪስፖንሲቢሊቲ ነው። ያለበዚያ የምትቆጣጠሩ ከሆነ የምትፎካከሩ ከሆነ ስኮር ለማድረግ እኔ ካንተ የተሻልኩ ነኝ ወይም ደግሞ ኖ ይሄ ጋር ጎድሏል እንደዚህ አድርጌያለሁ አንተም እንደዚህ አድርግ አይነት የምትባባሉ ከሆነ ማለት ነው you will never get there። በጣም ኤግዞስቲንግ ነው የሚሆነው። በቃ ያደክማቸዋል። ትዳር እጅግ በጣም ከባድ ፈተና አለበት። ምክንያቱም መንፈሳዊ ነው ጉዳዩ። ያለንበት ዓለም ደግሞ ከሚታየው ባለፈ የማይታየው ስፒሪቹዋል ዓለም አለው ብዬ ስለማምን ትዳር እኔ ሰይጣን ይወደዋል ብዬ ማምን ሰው አይደለም። ሰይጣን በጣም የሚጠላው ነገር ነው። ምክንያቱም ሶሳይቲ የሚሰራበት ነው። ማህበረሰብ ደግሞ ሀገርን ይሰራል። መንፈሳዊ ነገራችን የሚጠነክርበት ነው። ከብዙ ነገር ሰው የሚታቀብበት ነው፣ የሚታደግበት ነው። ይሄንን ተቋም ሰይጣን ደስ እያለው አይደለም። ስትዳሪ ስትኳይ ስታገባ ወይኔ ምናምን አይልም። እግዚአብሔር ፈጣሪ አላህ የመፈለጉን ያህል አጌንስት ከሱ ደግሞ ተቃራኒ የሆነ ፎርስ ሰይጣን ደግሞ ለመበተን ይፈልጋል። ስለዚህ ብዙ ፈተና አለ። በሴት ወይም በወንድ ይመጣል። በፋይናንስ ልትመቱ ትችላላችሁ። በኢሎስ ወይም በአማችና ምራት ጉዳይ ልትመቱ ትችላላችሁ። በልጅ በጣም ልትሰቃዩ ትችላላችሁ። በብዙ አይነት ነገር ፈተና ከያቅጣጫው ነው የሚመጣው። እሱን የመቋቋም አቅም ደግሞ የሚኖራችሁ መንፈሳዊ ነገራችሁ ላይ ስትሰሩ ነው። አብሮ መጸለይ በጣም ስትሬንግዝ ነው። ምክንያቱም ትዳራችሁን ቤታችሁን ለመነቅነቅ የሚመጣ የሰይጣን ፓወር አለ፣ የሰይጣን ፎርስ አለ። እሱን መቋቋም የምትችሉ አንድ ላይ ስትሆኑ ነው። ያለበለዚያ ቤታችሁን እንዲህ ነው ሼክ የሚያደርገው። በገንዘብ ልትቸገሩ ትችላላችሁ፣ በልጆች ጤና ልትቸገሩ ትችላላችሁ፣ በአማቾች ጉዳይ ልትቸገሩ ትችላላችሁ፣ በብዙ ነገር ልትወጣጠሩ ትችላላችሁ። እናንተ በመንፈሳዊ ነገራችሁ ተያይዛችሁ አብራችሁ ማሰግዱ፣ አብራችሁ ማጸሉ፣ አብራችሁ የእምነት ቦታ ማትሄዱ፣ በተቻለ መጠን በመንፈሳዊ ጉዳይ እንዲህ ተያይዛችሁ እጅና ጓንት ሆናችሁ ማትሄዱ ከሆነ ከተለያየ አቅጣጫ ነው ጦሩ የሚወረወርባችሁ። ቢካዝ ትዳሩ አይፈለግም። the first institution የመጀመሪያው ተቋም ነው።
ስለዚህ ሰይጣን ራሱ ታርጌት የሚያደርገው የመጀመሪያው ተቋም ላይ ነው። ለምን አባት ማነው ባልና ሚስት ተመታ ማለት ልጆች ይመታሉ። ልጆች ተመቱ ማለት ትራውማታይዝድ የሆነ የተመታ መንፈሳዊ ነገሩ የወደቀ ስነ ልቦናው የወደቀ ለትዳር በጣም የላሸቀ አስተሳሰብ ያለው ነገ ላይ እንደገና ደግሞ ብሮክን ፋሚሊ ወይም ደግሞ የታመመ ቤት የሚፈጥር ጀነሬሽን ነው። እንዲህ ልክ እንደ ሰንሰለት እየተቀጣጠለ የሚመጣ ጀነሬሽናል ትራውማ ወይም ጀነሬሽናል ከርስ የትውልድ እርግማን ማለት ነው። እናትየው ፈታለች፣ አያትየው ፈታለች፣ የልጅ ልጅየው ፈታለች፣ እንዲህ የተባለ አንድ በቃ ትዳሩን በስርዓት ያስቀጠለ ሰው የለም የሚባልበት ቤት ይሆናል። ይሄንን ነው የሚፈልገው። ለምን በመሃል ልጆቹ ዋልጌ እንዲሆኑ፣ ዱርዬ እንዲሆኑ፣ በትራውማ እንዲሰቃዩ፣ በዲፕሬሽን እንዲሰቃዩ፣ ሱሳይድ እንዲኖር፣ ራስ ማጥፋት እንዲኖር። ይሄንን ሁሉ የሚያደርገው ሰይጣን ታርጌት የሚያደርገው ቤትን ስለሆነ ነው፣ ትዳርን ስለሆነ። ስለዚህ ትዳራችሁን ጠብቁ። እንዲህ በጣም ካልተያያዛችሁ በስተቀር አደገኛ ሁኔታ ውስጥ ነው ምንገባው። ባለትዳሮች አዲስ ባለትዳሮች ልንሆን እንችላለን፣ የአመታት ልትሆኑ እንችላላችሁ። ኦልዌይስ ግን ሰይጣን ለእናንተ አይተኛም። ውይ በቃ እኔ አልቻልኳቸውም ምናምን አይልም። ኦልዌይስ የተለያየ ቴክኒክ ነው የሚያመጣው። በአማቾች ስታቅቱት በገንዘብ ስታቅቱት በሊስት ከተለያየ አቅጣጫ። ምክንያቱም ቤተሰብ ተመታ ማለት አገርን ነው የሚመታው፣ ትውልድን ነው የሚመታው። እንደ በጣም ትዳር እኮ በጣም ሳክርድ የሆነ በጣም የተቀደሰ ነገር ነው። ሰይጣን ደግሞ ሁሌ እግዚአብሔር መልካም ነው ያለውን ነገር ማበላሸት ይወዳል። ኦብቪየስሊ እንደ መንፈሳዊ ሰዎች እስልምና ሃይማኖት ውስጥ ሆኑ በክርስትና ሃይማኖት ውስጥ ሆኑ ይሄንን ነገር ነክታችሁ መንፈሳዊ ነገራችሁን አብራችሁ ማታከናውኑ ከሆነ አብራችሁ መንፈሳዊ ጉዳዮችን ማታደርጉ ከሆነ በብዙ አታክ ነው የምትደረጉት። ቤታችሁ ሊፈርስ ይችላል። ልጆቻችሁ ይበተናሉ። ልጆቻችሁ ደግሞ ተመሳሳይ ሳይክል ውስጥ እንዲገቡ ሊያረግ ይችላል። ሌላው ብቸኝነትን ሽሽት ትዳር ባትመሰርቱ ብዬ አስባለሁ። ይሄ የኔ ፐርሰናል እንትን ነው። ምክንያቱም ብቸኝነት የውስጥ ስሜት ነው። ነገሮች ተቀይረው እንኳን የብቸኝነት ስሜት ሊሰማችሁ ይችላል። በሰው በመከበብ የብቸኝነት ስሜት ይቀረፋል ብላችሁ አስባችሁ ከሆነ እኔ ብዙ ሰዎች የሀብት ማማ ላይ ወጥተው የስኬት ማማ ላይ ወጥተው በሰው አይን ዋው ታድለው ተብለው ነገር ግን የብቸኝነት ስሜት ያሰቃያቸው ከዛም አልፎ ራሳቸውን ያጠፉ ሰው የለኝም ብለው ራሳቸውን ያጠፉ ሰዎች አሉ። ለምን? ብቸኝነትን ወይም የብቸኝነት ስሜትን ከውጭ ወደ ውስጥ በሚመጣ ጉዳይ አይደለም የምታክሙት፣ ወይም ደግሞ በስኬት ሰዎችም በማኖር የሆነ ነገር በማድረግ በገንዘብ እንደሱ አይደለም። ሞር ኦፍ ኢንትሪንሲክ ነው ማለት ከውጫዊ ፋክተሮች ይልቅ ውስጣችን ላይ የምንሰራው ነገር ነው። እኔ የብቸኝነት ስሜት ይቀረፋል ብዬ የማስበው ሁነኛ ሰው ስታገኙ ሳይሆን ከፈጣሪያችሁ ጋር ያላችሁን ግንኙነት ስታስተካክሉ ነው። የትኛውም ሰው ወደ ህይወታችን ቢመጣ ጥሩ ትዳር ቢኖረን የብቸኝነት ስሜት ይሰማን ከነበረ እሱን አይቀርፍም። የብቸኝነት ስሜት የሚቀረፈው በእግዚአብሔርና በእግዚአብሔር ብቻ ነው። በቃ ፈጣሪ የሌለው ነገር ምንም አይነት ሰክሰስ፣ ምንም አይነት ትዳር፣ ምንም አይነት የስኬት ጫፍ ብትሉት ባዶ ነው፣ በዜሮ እንደማባዛት ነው። ትልቁ ነገር እዛ ውስጥ አምላክ ይኑር፣ እግዚአብሔር አምላክ ይኑር። በቃ you're successful። እርካታም የሚመጣው ከፈጣሪያችሁ ጋር ባላችሁ ጥሩ ግንኙነት ነው። እሱ በሌለበት በባዶ እንኳን መደሰት ካልቻላችሁ ትዳር ስለያዛችሁ አይደለም። በሁኔታዎች አትመርክዙት። በቃ ላይክ ተፈጥሯችኋል አይደለ? ፈጣሪ ያላችሁ አይደለ? አላህ ወይ እግዚአብሔር አለ አይደለ? ደስ ይበላችሁ። ለመቀበል ሳይሆን ለመስጠት የምትገቡ ሲሆን ትዳር ውስጥ የበለጠ ብሎሰም ያደርጋል ያ ትዳር። ለመቀበል የሚፈልግ ሰው ሁሌ ኤክስፔክት ስለሚያደርግ ኤክስፔክቴሽኑ የተጓደለ ሰዓት መልሶ የብቸኝነት ስሜት ሊያጠቃው ይችላል። ለመስጠት የሚገባ ሰው ግን ስላለው ውስጡ ስላለ ደስታ ስላለ ፍቅር ስላለ ኦሬዲ በፈጣሪው እንደተወደደ ስለሚያውቅ ከሙላቱ ነው የሚሰጠው። ሞልቶታል ፍቅር፣ ሞልቶታል ክብር፣ ሞልቶታል መታየት። ምክንያቱም ታይቷላ በፈጣሪ። ስለዚህ ለትዳር አጋሩ የሚችለውን መስጠት አይከብደው። በሁኔታዎች አይደለም የሚመረኩዘው ደስታውንም ሙላቱንም።
ኦሬዲ በአምላኩ ነው። አምላኩ ደግሞ ኮንዲሽናል የሆነ ነገር አይደለም የሚሰጠው። ሁሌ በነገሮች የማይቀያየር ፍቅርም ትኩረትም ሰጥቶታል እሱ። ስለዚህ ሁሌ ከእግዚአብሔር ጋር ትክክለኛ አቋም ያለው ሰው በብቸኝነት አይሰቃይ። ትዳሩ ቢሰምር ባይሰምር አንዳንዴ ሁኔታዎች ወደ ምን ምክንያቱም ትዳር የሁለት ሰው ስራ ነው ታውቃላችሁ። ጥሩ አጋር ሆናችሁ በዛ በኩል ምንም ካልፈለጉ ምንም ማድረጋችሁ በግድ ይዛችሁ አታስቀሩ። ፌል ሊያደርግ ይችላል። ከሱ እግዚአብሔር ይሰውራል። ግን ከአምላኩ ጋር የተስተካከለ ግንኙነት ያለው ሰው ቢያዝን እንኳን ማዘን የለም እያልኩኝ አይደለም። ቢያዝን እንኳን ቢሰበር እንኳን ቢያለክስ እንኳን ሙላቱ ግን አምላኩ ስለሆነ ነገሮች በሁኔታዎች የሚለዋወጡ አይሆኑም። ብቸኝነት ስሜት አይሰማም። ብቻ እሱ ከሱ ጋር ይሁን እንጂ ምንም። ስለዚህ ትልቁ ነገር መጀመሪያ መንፈሳዊ ነገራችንንም እይታችንንም ከውጭ ሳይሆን ከውስጥ ብንጀምር የተወሰኑ እንግዲህ ይሄንን ነው የምላችሁ። እንቀጥላለን። ሐሳብ አስተያየታችሁን አስቀምጡልኝ። የምክር አገልግሎት ማግኘት የምትፈልጉ ስክሪኑ ላይ ባለው ቁጥር በቴክስት ዋትስአፕ ወይም ቴሌግራም ላይ አጠቃላይ የአገልግሎት መረጃን በተመለከተ ይደርሳችኋል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ላይክ አይከፈልበት። ምን ሆናችሁ ነው ብዙዎቻችሁ ስታዩ ላይክ አታደርጉም? ኤኒዌይ ወዳችኋለሁ።